አቡነ ሀብተ ማርያም እረኛ ሆነው ሲኖሩ አንድ ቀን ሌሊት ሀብተ ማርያም አላቸው መድኃኔዓለም። ያኔ ያውቁትም ያው ድምጹን ያውቁም። አቤት ሲነጋ እረኞቹ እሸት አመተው እንብላ ይሉሃል፣ እምቢ ይበላቸው። ለምን ጌታ ሆይ? የተሰረቀ ነው የሚያመጡልህ። በማግስቱ እረኞቹ ሰርቀው አመጡ እሸት። እንብላ አሏቸው። ጾም ነበር። እኔ አልበላም። ለምን? ከምንጣ እንዳመጣችሁት አላውቅም አላቸው። ተቀጻጸቡበት። እረኞቹ ሰርቀው ስለበሉ የእግዚአብሔር ትእዛዝ መጣ። ደመና የለም፣ ንጹህ ሰማይ ነው ያለው፣ ጥርት ያለ ሰማይ። ልጆች አላቸው አቡነ ሀብተ ማርያም፣ አቤት ወደ ቤታችን እንሩጥ። ምን ነው? ዝናብ መጣ። እንዴ ትቀልዳለህ? ደመና እኮ የለም። ደመና ከሌለ ዝናብ አለ ነው ወይስ እኛ ማናየውን ነገር አንተ ታያለህ? እኔ የማየውን እናንተ አታዩም? እንሂድ ዝም ብላችሁ እምቢ አሉት። በጎቹን እያሮጠ ሄዶ ልክ ቤቱ ሲገባ ደመናውም ዝናቡም ድንገት ከች ብዙዎቹን አጥርግርጎ ይዟቸው ሄደ። ፍትሐ እግዚአብሔር ተገለጠ። በሌላ ቀን አንድ ጉልበተኛ እረኛ ይመጣና እንደ ዘንድሮ ያራዳ ልጅ በትራቸውን ቀማ። መልስልኝ አሉት። አልመልስልህም። ለምንድን ነው ግን የቀማኝ? ጉልበተኛ ስለሆንኩ። እኔ ጉልበት የለኝም ኃይሌ